አቤቱ ጌታ ሆይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ። ቤተ ክርስቲያኑን በደሙ ነፃ ያወጣት ዘንድ ሕዝቡንም በመስቀሉ ያጸናቸው መሠዊያውንም ይሠራ ዘንድ ለሰቀሉት አደባባይ ነው። በደሙ የተጻፈ በመስቀሉ የታተመ በሞቱ የከበረ። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ተማልዳሃለች፣ ትሰግድልህማለች፣ ሙሽራህም ታከብረሃለች፣ ሕዝብህም ይገዙልሃል፣ ራስህን ሰጥታቸዋልና። የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት። እንደ ሌባ የኋሊት አሰሩት፣ ሊፈርዱበት በአደባባይ አቆሙት። የሕይወት ራስን የሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። እንደ ልማዳቸው በፋሲካ በዓል ማንን ልፍታላችሁ ኢየሱስ ወይስ በርባንን አላቸው። በርባን ይሻለናል አሉ። ኢየሱስን ሲላቸው ስቀለው ስቀለው አሉት። ከወንበዴዎች ጋር ቈጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ መጣጣና ከርቤን ጠጣ። ጎኑን በጦር ወጉት፣ ራሱን ዘንበል አደረገ። ተፈጸመ አለ። ነፍሱን ተወ። ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት ረገፉ፣ ምድር ተናወጠች። ዓለቶች ተሰነጣጠቁ፣ መቃብራት ተከፈቱ።